በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ቆያችሁ? አሜን። እንደ ኃጢአታችን እንደ በደላችን ሳይመለከት እስከዚህ ሰዓት የጠበቀን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። በዛሬ የታኦዶኮስ ቲዩብ ተከታታይ የበገና ትምህርታችን ደግሞ በስለ ቸርነት ቅኝት በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ የሚለውን መዝሙር እናጠናለን ማለት ነው። ከዚህ በፊት በነበሩ ሁለት ክፍሎች ከዛ በፊት የተማርናቸው ብዙ በትዝታም በሰላምታም ተምረናል። ነገር ግን ስለ ቸርነት እንዴት እንቃኛለን፣ ከዛ ደግሞ በስለ ቸርነት ቅኝት ውስጥ ማለት ነው ስለ ቸርነት የሚለውን መዝሙር በጋራ አይተናል ማለት ነው። ዛሬ ደግሞ በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ የሚለውን መዝሙር በጋራ የምናጠና ይሆናል ማለት ነው። ዝማሬው የዘማሪ ይልማ ኃይሉ ነው። ስለዚህ ሁሌም እንደምንለው በገናችንን ከቃኘን በኋላ ጣታችንን ካፍታታን በኋላ ቀጥታ መዝሙሮቹን ሜጀሩን በመስማት መዝሙሩን መዘመር መቻል አለብን ማለት ነው። በዚህ ሜጀር በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ። ይሄኛው አዝማቹ ነው። ሕይወቴ ቢመራ ጌታ በቃልህ ጣፋጭ ይሆን ነበር ሲያድሰኝ ፍቅርህ። ያንተ ጸጋ ጌታ ስለበዛልኝ ጨለማው ተገፎ ብርሃንህ መራኝ ይሆናል ማለት ነው። ከበገና ጋር አብረን እንየው። በሕይወቴ 2 3 4 2 በሕይወቴ ከዛ ምን ይሆናል? መሸጋገሪያ 2 1 4 1 5 በዘመኔ መሸጋገሪያ 5 ሁሉንም በሕይወቴ በዘመኔ ጨረስ ነው ማለት ነው። ደስ የሚለኝ ለኔ እስከ መሸጋገሪያ ደስ የሚለኝ ለኔ ምን ይሆናል? 1 5 1 1 2 3 1 መሸጋገሪያ 1 ደስ የሚለኝ ለኔ በወንጌል ማመኔ በወንጌል ማመኔ 2 2 2 3 4 2 በወንጌል ማመኔ ደስ የሚለኝ ለኔ ደስ የሚለኝ ለኔ በወንጌል ማመኔ በሕይወቴ ብለን ጀምር። በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ሕይወቴ ቢመራ ሕይወቴ ቢመራ 2 2 3 4 2 መሸጋገሪያ 2 ሕይወቴ ቢመራ ጌታ በቃልህ ይቅርታ 1 4 1 5 4 2 ጌታ በቃልህ መሸጋገሪያ 2 ሕይወቴ ቢመራ
ጌታ በቃልህ ጣፋጭ ይሆን ነበር። ሕይወቴ ቢመራ ያልንበት ነው። ሲያድሰኝ ፍቅርህ አሁን ሲያድሰኝ ፍቅርህ ስንት ሆነ ማለት ነው? 2 3 1 5 1 1 ከዛ 2 3 1 1 መሸጋገሪያ ይሆናሉ ማለት ነው። ይችኛዋ መሸጋገሪያ ነች። ሲያድሰኝ ፍቅርህ 2 3 1 5 1 1 ከዛ 2 3 1 1 መሸጋገሪያ ናቸው ማለት ነው። ሲያድሰኝ ፍቅርህ ሆነ ማለት ነው። ሕይወቴ ቢመራ ብለን ጀምር። ሕይወቴ ቢመራ ጌታ በቃልህ ጣፋጭ ይሆን ነበር። ሲያድሰኝ ፍቅርህ ጨረስነው ማለት ነው። በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ጨረስነው ማለት ነው። ተመሳሳይ ነው። ወዴት እሄዳለሁ ብንል፣ ምን አይነት ነው መውደድ ነው ብንል፣ ልክ ሕይወቴ ቢመራ ባልንበት የምንዘምር ይሆናል ማለት ነው። የዛሬ ትምህርታችን ይህን ይመስላል። በተጨማሪ የኦንላይን ተከታታይ የሆኑ የኦንላይን ትምህርቶችን ከመጀመሪያ ዙር እስከ ተተኪ እስከ አድቫንስቱ ብለን እስከ ተተኪ ድረስ መውሰድ ምናልባት ፍላጎት ያላችሁ በአድራሻችን ልታገኙን ትችላላችሁ። እንዲሁም ከምንማማራቸው ትምህርቶች ግልጽ ያልሆኑ ካሉ እንዲሁም ደግሞ ተጨማሪ ማቴሪያል የሚያስፈልጋቸው ካሉ እነሱንም በጋራ አብረን ለመስራት ሼር ለመደራረግ ማለት ነው በአድራሻችን ብትደውሉልን በጋራ መማማር እንችላለን። የተሻለውን ነገር አድርገን ማለት ነው። አድራሻችን 0913119229 ወይም 0953456725 በስልካችን ታውዶኮስ በገና ልታገኙን ትችላላችሁ ማለት ነው። በቀጣይ ክፍል እግዚአብሔር ወዶና ፈቅዶ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን።